በራስህ ጥረት በራስህ ልፋት ምንም የምታመጣው ነገር የለም። ክርስቶስ በሰራው ስራ በማመን የእግዚአብሔር ጽድቅ እንድትሆኑ እጋብዛችኋለሁ። ተባረኩ። የጽድቅ አይነቶች መጽሐፍ ቅዱሳችን ላይ የተጠቀሱ 2 የጽድቅ አይነቶች አሉ። የሕግ ጽድቅ ወይም በሰው ስራ የሚገኝ ጽድቅና የጸጋ ጽድቅ ወይም በክርስቶስ ስራ በማመን የሚገኝ ጽድቅ 2 ጽድቆች እንዳሉ መጽሐፍ ቅዱሳችን ያስተምረናል። ምንድነው ልዩነታቸው የሚለውን ዛሬ እናያለን። የመጀመሪያው የሕግ ጽድቅ ወይም በሰዎች ስራ ላይ የተመሰረተው ጽድቅ ትእዛዛትን በመፈጸም ላይ የተመሰረተ ጽድቅ ነው። ትእዛዛትን እስካልፈጸምክ ድረስ የተቀመጠን ትእዛዝ እስካልፈጸምክ ድረስ ጻድቅ አይደለህም ማለት ነው። 10 ትእዛዝ ተሰጥቶ 9.9 ልክ ሆነ 0.1 ልክ ብትሆን በሕግ ፊት ሁሉም ኤክስ ነው የሚደረገው። የተኮነንክ ነው የምትሆነው። ይሄ የሕግ ጽድቅ ይባላል። ሰዎች በማድረግና ባለማድረግ ላይ የተመሰረተ ነገሮችን በማድረግ በመታዘዝና ባለመታዘዝ ላይ ራይት በሆነና ኤክስ በመሆን ላይ የተመሰረተ በትእዛዛት ላይ የተመሰረተ ጽድቅ የሰው ስራ ላይ የተመሰረተ ጽድቅ ይባላል፣ ወይም የሕግ ጽድቅ ይባላል። በአዲስ ኪዳን የተገለጸው በክርስቶስ ስራ በማመን የሚገኘው ጽድቅ ደግሞ የጸጋው ጽድቅ ይባላል። የሚመሰረተው ኢየሱስ የሰራውን ስራ በማመን ላይ የተመሰረተ ጽድቅ ይባላል። የሰው ስራ ላይ የተመሰረተ ጽድቅ በሕግ በኩል የሚመጣ ጽድቅ ሲሆን በጸጋው በኩል የመጣው ጽድቅ ደግሞ በክርስቶስ ኢየሱስ ስራ ላይ የተመሰረተ ጽድቅ ነው። ይሄ የመጀመሪያው ልዩነታቸው ነው። በሰው ስራ ላይ የተመሰረተ ጽድቅ ፈራሽ ነው፣ ዘላቂ አይደለም። በሁለተኛ ደረጃ በሕግ በኩል የሚመጣው ጽድቅ ወይም በሰው ስራ የሚመጣው ጽድቅ ለትዕቢትና ለኩነኔ የሚዳርግ ጽድቅ ነው። ሰዎች አንድ ሳምንት መንፈሳዊ ነገራቸው ጥሩ በሆነ ቁጥር ያው ሰው በባህሪው አበጥ ይላል፣ ልቡ አበጥ ይላል፣ ኮራ ማለት ይጀምራል። ስለዚህ በሕግ በኩል ወይም በሰው ስራ በኩል የሚመጡ ጽድቆች ለትዕቢት ለኩነኔ ይዳርጋሉ። ለትዕቢት ለኩራት የሚዳርግ ወንድምን ለመናቅ የሚደረግ ጥረቶች የሚመጡት ሰዎች በራሳቸው ጥረት የምትንጨለጨል የጽድቅ ነገር ሲለማመዱ ኩነኔ ትዕቢት ይመጣል። ስለዚህ ይሄ በሕግ በኩል የሚመጣው ጽድቅ ለትዕቢት ለኩነኔ የሚዳርግ ነው። በጸጋው በኩል የሚመጣው ጽድቅ ደግሞ በኢየሱስ በኩል በስራው የሚመጣው ጽድቅ ደግሞ ለምስጋና ለደስታ እግዚአብሔርን ለማመስገን የሚዳርግ ለምስጋናና ለሰላም ህይወት የሚዳርግ ጽድቅ ነው። በሰው በኩል በሕግ በኩል የሚመጣ ጽድቅ ለትዕቢት ለኩነኔ የሚዳርግ ሲሆን ክርስቶስን በማመን የሚመጣው ጽድቅ ደግሞ ለምስጋና ለሰላም ለደስታ የሚዳርግ ጽድቅ ነው። ስለዚህ ኢየሱስ ክርስቶስን በማመን እግዚአብሔር የሰጠን ጽድቅ ለምስጋናና ለሰላም ለደስታ የሚዳርግ ነው። ሰላምና ደስታ ፍቅርን የሚሰጥ ጽድቅ ነው። ምክንያቱም የተመሰረተው ኢየሱስ ክርስቶስ የሰራው የመስቀል ስራ ላይ የተመሰረተ ጽድቅ ስለሆነ። ሌላ ልዩነታቸው ምንድነው? በሕግ በኩል ወይም በሰዎች ስራ ላይ የተመሰረተው ጽድቅ ቋሚ አይደለም። ስትበድል ይፈርሳል። ስትበድል ኤክስ ትደረጋለህ። ከ10 0.1 ፖይንት ስትሳሳት ሙሉ ኤክስ ይሆናል። ቋሚ ያልሆነ ጽድቅ ለፍተህ ጥረህ ግረህ ትንሿን ነገር ስትሳሳት ፌል ይደረጋል። ኤክስ ነህ ትባላለህ። ከ199 ብትመልስ አንዷ ኤክስ ከሆነ ሁሉ ኤክስ ነው የሚደረገው በሕግ ፊት። በሰው ስራ የሚመጣ ጽድቅ ቋሚ አይደለም። በበደልክ ቁጥር ይፈርሳል። በጸጋው በኩል በክርስቶስ ኢየሱስ ስራ በኩል የመጣው ጽድቅ ለዘላለም ቋሚ ጽድቅ ነው። ምክንያቱም በአንተ ሁኔታ ላይ ያልተመሰረተ ጽድቅ ነው። በክርስቶስ ኢየሱስ የመስቀል ስራ ላይ የተመሰረተ ጽድቅ ስለሆነ ያ ጽድቅ ለዘላለም ቋሚ ጽድቅ ነው። ያንን የሚያምኑ ሰዎች ኢየሱስ የሰራውን ስራ አምኖ የጸደቁ ሰዎች ጽድቃቸው ቋሚ ነው። ለዘላለም ቋሚ የሆነ ጽድቅ ነው። በሰው በኩል በሕግ በኩል የሚመጣ ጽድቅ ቋሚ አይደለም። ባጠፋ ቁጥር በደከምክ ቁጥር ይፈርሳል። በጸጋው በኩል በክርስቶስ ኢየሱስ ስራ በኩል የመጣው ጽድቅ ደግሞ ለዘላለም ጻድቅ አድርጎ የሚያቆይ ቋሚ ጽድቅ ነው። ሌላ ልዩነት ምንድነው? በሕግ በኩል የሚመጣው ጽድቅ ወይም በሰው ስራ በኩል የሚመጣው ጽድቅ ለማግኘት የሚደረግ ጥረት ነው። ለማግኘት ሰላምን ለማግኘት ደስታን ለማግኘት በረከትን ለማግኘት ጽድቅን ለማግኘት እግዚአብሔርን ለማግኘት የሚደረግ መጋጋጥ ነው። ለማግኘት ነው የሚደረገው ሁሉ ነገር፣ ልፋቱ፣ ጥረቱ፣ ግረቱ በሙሉ ለማግኘት ለማግኘት ጽድቅ ለማግኘት እውነት ለማግኘት ቅድስና ለማግኘት የሚደረግ የሰው መጋጋጥ ነው። በጸጋው በኩል የሚገኘው በጸጋው በኩል የመጣው በክርስቶስ ስራ በኩል የመጣው ጽድቅ ግን ከማግኘት የሚጀምር የቅድስና ህይወት ነው። አግኝተህ ነው የምትጀምረው። ሰላምን አግኝተህ ደስታን አግኝተህ ጽድቅን አግኝተህ እፎይታን አግኝተህ ደስታን አግኝተህ የምትጀምረው የቅድስና ህይወት ነው። በሃይማኖት በኩል የሚመጣው አድርግ አታድርግ የሚመጣው በሕግ በኩል የሚመጣው በሰው ስራ በኩል የሚመጣው የጽድቅ ልምምድ ለማግኘት ነው። እንትን ለማግኘት በጸጋው በኩል በክርስቶስ ስራ በማመን ግን የሚመጣው ጽድቅ አሜን አርፈ ነው የሚጀምረው።
ተደስተ ነው የምትጀምረው። ጻድቅ ሆነ ነው የምትጀምረው። ለማግኘት የሚደረግ ምንም ነገር ጥረት በክርስቶስ በመጣው ጽድቅ ውስጥ የለም። ሁሉ ነገር አግኝተ የምትጀምረው የቅድስና ህይወት ነው። ስለዚህ በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ እንድትቀበሉ ኢየሱስ የሰራው ስራ በእግዚአብሔር ፊት በቂ ሆኖ ንጹህ ሆኖ ጻድቅ ሆኖ ለመታየት በቂ ነው። ይህንን እውነት በመለማመድ ክርስቲያኖች እንድትሆኑ እጋብዛችኋለሁ። በራሴ ጥረት በራሴ ልፋት ምንም የምታመጣው ነገር የለም። ክርስቶስ በሰራው ስራ በማመን የእግዚአብሔር ጽድቅ እንድትሆኑ እጋብዛችኋለሁ። ተባረኩ።